ናፍቄ ነበር። እናቴ ናፍቃ ነበር። ኢትዮጵያ ሂደሽ አየሽው? ወርቅ እንግዛ ወይስ ቦታ እንግዛ? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀዋ ዩቲዩብ ቻናል ተከታይ ቤተሰቦቼ ሰላም፣ ጤና፣ ስኬት የተትረፈረፈ አላህ ያርግላችሁ ምኞቴ ነው። እንደተለመደው በዚች ቃል መጥቻለሁኝ። እመኝላችኋለሁ ከልቤ ነው ደግሞ ማለት ነው። እና ውዶችዬ በጣም ይቅርታ አድርጉልኝ። ይቅርታ ልጠይቃችሁ እፈልጋለሁ። ምክንያቱም ጥያቄ ለምን አትመልሽም? ጥያቄ ጠይቄሽ ለምንድን ነው ዝም ያልሽኝ? ለሶስተኛ ጊዜ ጥያቄ ጠየቅኩሽ ያልሽኝ ልጅ በጣም ይቅርታ አድርጊልኝ። ገባሽ? ካለው አንጣር ነው እንጂ አንድ ቀን ቪዲዮ እንደምሰራላችሁ አምን ነበረ። ቪዲዮ እንደምሰራላችሁ እርግጠኛ ነበርኩ። ግን ካለው አንጣር ብድግ ብዬ ቶሎ ብዬ ላይቭ እገባለሁ። ከላይቭ ጓደኞቼ ጋር እንደዚሁ ላይቭ አውርቼ እወጣለሁ። ያው ወደ ምተኛ እሄዳለሁኝ። ለዛ ነው እንጂ ሳላስባችሁ ቀርቼ ወይም ደግሞ ኮሜንታችሁን ሳላይ ቀርቼ አይደለም። ኮሜንታችሁን እያየሁ ነው። ሁሉንም ኮሜንታችሁን እያየሁኝ ነው። ኮሜንት ሳላይ አርፌ አላቅም። እና ውዶችዬ ይቅርታ አድርጉልኝ ይላለሁ። እና ወደ ገደለው ስገባ ወደ ጥያቄው ስገባ የተወሰኑትን ጥያቄዎች መልሳለሁኝ እጠር አድርጌ ሳላበዛባችሁ ማለት ነው። አንደኛው ጥያቄ ሀዋ ከአረብ ሀገር ወደ ኢትዮጵያ ሄርሼ ከኢትዮጵያ ለምን ወደ አረብ ሀገር ተመለሽ ይላል። እሺ እና ማለት ያለውን ነገር እያጣራሁላችሁ ይሄ ብቻ አይደለም፣ ኮሜንቷ ይቀጥላል ማለት ነው። ከአረብ ሀገር ወደ ኢትዮጵያ ሲሄድ አረብ ሀገር ብዙ ጊዜ ቆይቼ ነበረ። አቲም አረብ ሀገር ብዙ ጊዜ ቆይቼ ነበረ። መሄድ ነበረብኝ። እናቴ በናፍቆት እየጠበቀችኝ ነው። ቤተሰቦቼ በናፍቆት እየጠበቁኝ ነው። እኔ ናፍቄ ያለው አጋጣሚውን ሳገኝ በሰዓቱ ያው ውጡ መጥቶ ሳለ እኔ በነገራችን ላይ እስኪ መለስ ልበልና እንትን ሙተከሊፍ ነበርኩ። ሙተከሊፍ ማለት ወረቀት የለኝም ነበር። ሳውዲ ስኖር ኖርማል እንደዚህ ነበር የምኖረው። አልሐምዱሊላህ ግን በምኖርበት ሰዓት ደስተኛ ነበርኩኝ። እና አጋጣሚው ሲመጣ ልክ በፓስፖርቴ ነው ትኬት ቆርጬ የሄድኩት። ናፍቄ ነበር። እናቴ ናፍቃ ነበር። እህቶቼ በጣም ትንንሽ ነበሩ። አሁን ግን ደግሞ ስር ትልቅ ሆነዋልና እነሱን ለማየት ጓጉቼ ነበረ። ብዙ ጊዜ ስለቆዩ ረዥም እርሜ ስለቆየሁ መሄድ ስለፈለኩ ነበር የሄድኩት። እና አልሐምዱሊላህ ረቢል ዓለሚን ቤተሰቦችን አገኘው፣ ሁሉንም አገኘው። አልሐምዱሊላህ አየው። ግን ኢትዮጵያ የመቀመጥ ፍላጎቱ አልነበረኝም። ኢትዮጵያ እቀመጣለሁኝ ብዬ ነበር አላልኳችሁም እኮ ልገባ ነው እንጂ ያልኩት ኢትዮጵያ ልቀመጥ ነው በቃኝ፣ እንግዲህ አረብ ሀገር በቃኝ አላልኩም። ግን ከተሳካ ሳውዲ ራሱን እመልሳለሁ ነበረ ሀሳቤ ማለት ነው። ሳውዲ ራሱ እመለሳለሁ በኢቃማ ነገር ቢሳካልኝ እመለሳለሁ ወደ ሳውዲ ብዬ ነበር እንጂ ዱባይ እመጣለሁ የሚል ሀሳብ አልነበረኝም። ግን ኢትዮጵያ ከገባሁ በኋላ ሳየው አግዳሚውን ሳየው አንደኛ አሻራ ይዝሻል ምናምን አሉ ማለት ነው። ስለዚህ አሻራ ከሚይዘኝ እንደገና ለፍቼ መቼም የምናውጣጣበት በነጣ አይደለም፣ ብዙ ወጪ አለ። እሱም ሁሉ አውጥቼ ከምከስር በቃ ባለው ቀጥታ ቋንቋ ነው እችላለሁ፣ ስራ ነው እችላለሁ። አልሐምዱሊላህ ተምሬያለሁ። እርሜም በዛን ሰዓት ልጅ ነበርኩ። አሁን ማሻአላ ብዙ ነገር አውቃለሁ። እና በቃ አረባ ዱባይ የሚሆን የትም ይሁን ዋናው ነገር መስራቴ ነው ብዬ አሰብኩኝ። ገባችሁ? እና እንደዛ ብዬ ነው ወደ አረብ ሀገር የተመለስኩት። የምፈልገውን አግኝቻለሁ። እናቴን አይቻለሁ፣ ቤተሰቦችን አይቻለሁ፣ አባቴን አይቻለሁ። አልሐምዱሊላህ ረቢል ዓለሚን ሀያታቸው ረዥም ያደርግልኝ፣ ደግም የማገኛቸው አላህ ያርገኝ አትሉም? እና እንደዛ ነበረ። እርግጥ የሰው ልጅ በህይወት እስካለ ድረስ ሀሳቡን ይቀያይራል። የሞተ ሰው ብቻ ነው ሀሳቡን የማይቀይረው። የሞተ አንዴ ይሞቷል እና ምንም የሚቀያይረው ሀሳብ የለውም ማለት ነው። ግን ያለ ሰው ሀሳባችንን እንቀያይራለን። ዛሬ አንድ ብናስብ ነገ የተለየ ሀሳብ ይኖረናል ማለት ነው። እርግጥ ኢትዮጵያ ለመኖር አስቤበትም ነበረ፣ ግን ሳየው ደግሞ አልተቻለም። መጣው አልሐምዱሊላህ አሁን ያው አረብ ሀገር ነኝ ማለት ነው። አረብ ሀገር በመጣሁበትም አልተቆጨውም፣ እየኖርኩኝ ነው። ኢንሻአላህ አሁን ልመለስ እችላለሁኝ፣ ልኖር እችላለሁ ኢትዮጵያ ማለት ነው። ስጨርስ ኮንትራቴን ስጨርስ አሁን ሳይሆን ብለሽ ነበር እንዳትሉ፣ ኮንትራቴን ስጨርስ እመለሳለሁ ኢንሻአላህ። ይሄ ነው ጥያቄሽ። ሲቀጥል ደግሞ ዩቲዩብሽ ይኸው ጥያቄዎሽን ማለት ነው ዩቲዩብሽ
አድጎ ነበረ፣ ሞኔታይዝ ሁነሽ ነበረ። ለምን በዩቲዩብሽ አልሰራሽም? ለምን ተመለሽ? ዩቲዩብ አድጎ ነበረ፣ ትክክል ነሽ። ዩቲዩብ አድጎ ነበረ፣ ግንም ደግሞ አላደገምም ነበረ። እኔ አድጎ የበላሁት ብር የለም። እርግጥ በሰዓቱ ከፍሎት ነበረ። በእኔ ትንሽ እንትን መዘናጋት ወይም ደግሞ ችላ በማለት እንጂ ያላወጣሁት ከፍሎ ነበረ። እኔ ስላላወጣሁት ነው እንጂ ማለት ነው እንጂ ዩቲዩብ ከፍሎኝ እኔ በዩቲዩብ ብር አልበላሁም እስካሁን ባለው ማለት ነው። ኢንሻአላ ወደፊት ስበላ አሳውቃችኋለሁ። እና ለምን አልሰራሽበትም ለሚለው እሰራበታለሁ የሚል ሀሳብ ነበረኝ። በጣም ዩቲዩብ ለመስራት ጉጉቱም ነበረኝ ታውቃላችሁ። እየሰራሁበትም ነበረ በፍጥነትም አልሐምዱሊላ። 1 አመት ባልሞላ ውስጥ ነው እኔ ሞኔታይዝ ሁኜ ለክፍያ የደረሰው 1 አመት ሳይሞላው ነው። እና ደስ ይል ነበረ ያለው ነገር ማለት ነው። ሲቀጥል ደግሞ ያልሰራሁበትም ምክንያቱ ዩቲዩብ ስልኬ ጠፋብኝ። ልክ ስልኬ ሲጠፋብኝ ዩቲዩብ ደግሞ አንድ አካውንቴን አውቀዋለሁ፣ ግን አካውንታችሁን ስታውቁት ፓስወርዱንና ኢሜሉን ብቻ ስላወቃችሁት አያስገባችሁም። አላስገባኝም። ያን ያህል እውቀቱም ስለሌለኝ እኔ ልክ ፓስወርዱና ኢሜሉን ከሌላ ስልክ ሳስገባው ሜሴጅ ይልካል። አንድ በስልኩ ወደ ቀፎ በፊት በከፈትኩበት ይልካል፣ አንድ በሲም ካርዱ ይልካል። ሲም ካርዱ ደግሞ ሳውዲ ጥየው ነው የሄድኩት። ስልኩ ሲጠፋ አስቡት የሆነ እንትን አለብኝ፣ ተማታብኝ። ሜሴጅ የሚልከው የት እንደሆነ ራሱ አላውቅም። ወይ በሲም ካርዱ ነው የሚልከው ወይ ደግሞ በስልኩ በቀፎ በራሱ ነው የሚልከው። ገባችሁ? ስለዚህ አልቻልኩም፣ ለመክፈት አልቻልኩትም። በቃ አልገባኝም። ገባችሁ? እውቀቱ ብዙም ስለሌለኝ ማለት ነው። ከዛ በቃ ባለው እንትን ነገር ችላ አልኩት። ልክ ችላ ስለው ሞኔታይዙን ተነሳ። ከዛም በኋላ ቀስ ብዬ ተረጋግቼ ድጋሚ አስተካከልኩት። ደግነቱ ደስ የሚለው ነገር ሲም ካርዱ ከቤተሰብ ጋር ነበር የነበረው። ልክ ሚሴጅ ስልክ ጠየኳቸው። ሚሴጅ ወደ ስልኩ በስልኩ ልኳል ምናምን ስላቸው አዋሉኝ። ልክ ኮዱን ሰጡኝ። በዛ ኮድ መሰረት ገባሁ ማለት ነው። ገብቼ ግን ሳየው ሞኔታይዙ ተነስቷል። ከዛ ላይ ኔትወርክ ይጨናነቃል አትሉም? ሞኔታይዙ ተነስቶ ሳየው እንደ አዲስ ሳየው ሰዓት እንደ አዲስ አንድ ነው። ኢትዮጵያ ዋይፋይ ከባድ ነው። እየሞላሁ ለመስራት ከበደብኝ። በቃ አላ አይደለ የሆነ ነገር ደግሞ ሞኔታይዝ ተነስቶ ሳይ የመስራት እንትኔ ፍላጎቴ ያው ጠፋ። ለዛ ነው በዩቲዩብ ያልሰራሁበት። ሲጀምር ስለጠፋብኝ ስልኬ ነው በቃ ምክንያቱ። ዩቲዩብን የተውኩት በሰዓቱ ስልኬ ስለጠፋብኝና ማስተካከል ስላልቻልኩኝ ነው ውዷ። ሲቀጥል ሌላኛው ጥያቄ አሁንስ ከሳውዲ እና አሁን ካለሽበት ማንኛው ይሻላል የሚል ጥያቄ ነው። በጣም ደስ የሚል ጥያቄ በነገራችን ላይ ሁለተኛ ሰው የጠየቀ ጥያቄ። አሁን ካለሁበትና የመጀመሪያው እርግጥ መጀመሪያ ላይ ያለችው ፓርት አረብ ሀገር ስትሄዱ መጀመሪያ ላይ ያለችው ፓርት ከባድ ናት። እሷን ማንኛውም ሰው የሚገልጣን ነገር ናት፣ ከባድ ናት። ግን ከዛም በኋላ እኔ መዲና ስኖር ከጠለብ ጠፍቼ መዲና ስኖር በጣም ደስ የሚል እንትን ነበረው። በቃ ደስ ይል ነበረ። እንደውም እኔ ከተወለድኩበት አገር አሁንም ቢሆን የመዲና ፍቅር ለየት ይልብኛል። ምክንያቱም እኔ ነፍሴን ያወቅኩት በቃ ራሴን ያገኘሁት ሳውዲ አረቢያ መዲና ውስጥ ነው ብዬ ነው የማስበው። ገባችሁ? እዛም በፊት በቃ ኖርማል እንደ አንዲት ታዳጊ ተወለድኩ፣ አደግኩ። ከዛ ተነስቼ አረብ ሀገር ገባሁ። ከአረብ ሀገር ነው እንግዲህ በቃ እኔ ሀዋ እንደዚህ ናት፣ ሀዋ በቃ ትችላለች፣ ወይም ደግሞ ሀዋ በቃ እሷ ናት ብዬ ያሰብኩት ያየሁት ራሴን ያገኘሁት ሳውዲ ምድር ላይ ነው ማለት ነው፣ መዲና ከተማ ላይ ነው። እና ከኢትዮጵያ ራሱ ለሳውዲ የሆነ ነገር ያለኝ ይመስለኛል ተወልጄ ካደግኩበት ሀገር እና ሳውዲ እና ይሄን ላወዳድረው ውድድር ላይ ሊያስገባው አልችልም። ለምቾትም ብትሉ ይሄ ኮንትራት ቤት ነው ያለሁት። መዲና ስኖር ግን ከፈለኩ ሰራለሁ፣ ካልፈለኩ ተወዋለሁ። ከፈለኩ ጥዬ ሄዳለሁ፣ ካልፈለኩ በቃ ነው። መዲና ስኖር ራሴን አስከብሬ ተከብሬ ስራዬን አክብሬ በቃ እኔነቴንም አክብሬ ነው ሳውዲ ስኖር ማለት ነው። ሳውዲ ስኖር ያለው ነገር ከኮንትራት ውጭ ነኝና በቃ አክብረውኝ ሲያሰሩኝ እሰራለሁኝ፣
ስራዬን አከብራለሁ፣ እነሱን አከብራለሁ፣ እኔንም አከብራለሁ። ገባችሁ? እኔንም ካልሆነ ቦታ ራሴን አላገኛትም። ሀዋን በቃ አክብሬያት ነው የምሰራው ማለት ነው ራሴን። ግን እዚህ በቃ ሳውዲን ጨረስኩ። ከዚህ ደግሞ ስራዬንም አከብራለሁ፣ ሰዎችንም አከብራለሁ፣ ራሴን ግን ላከብር አልቻልኩም። ገባችሁ? በቃ የማልፈልገውን ነገር ይሄን ነገር አላደርግም አልልም። አላደርግም ብል ሌላ ነገር ሊፈጠር ነው። ገባችሁ? አንደኛ ኮንትራት ነኝ፣ ሁለተኛ በቃ አንደኛም በሉት ሁለተኛም በሉት በእነሱ ውስጥ ነኝ። በቃ በእነሱ ውስጥ ነኝ። በራሴ ምንም ማድረግ አልችልም። ራሴ ወጥቼ በቃ ወጥቼ ካርድ ራሱ በራሴ ፍላጎት እንግዲህ ካርድ ቀላል ነገር ናታ። ካርድ ራሱ በራሴ ራሴን አዝዣት ሀዋ ሂጂና እንደዚህ አርጊ፣ ሀዋ እንደዚህ አርጊ ብዬ አላዛትም። ገባችሁ? ሰው ነው እያዘዛት ያለው አሁን ላይ ማለት ነው። በቃ በሰው ትዕዛዝ ውስጥ ናት ሙሉ ለሙሉ። ስለዚህ በጣም ታሳዝነኛለች። በቃ እናደድባታለሁም። ደግሞ አብሽሪ ጠንክሪ እላታለሁ። ያልፋል፣ ጎበዝ ጠንክሪ እላታለሁ ማለት ነው ሀዋንና እንደዚህ ነው አሁን ላይ ያለሁበት አክሽን ማለት ነው። በጣም ትንሽ ወሰብሰብ ይላል። ቢሆንም ግን አልሐምዱሊላ ያን ያህል ይከብዳል ማለቴ ሳይሆን እኔ ያለሁበት ከባድ ነው ጥሩ አይደለም ማለቴ ሳይሆን ከሳውዲው አንጥር ሳስተያየው በዛ አይነት በሳውዲው ሚዛን አንድ አይደለም ለማለት ነው። ገባችሁ? እና ሳውዲ ማለት ለእኔ ትልቅ አገሬ ቤቴ ነው፣ አላወዳድረውም ማለት ነው። እና ይሄን ይመስላል ማለት ነው። አሁን ካለውበት አንጻር እንደዛ ነው። ግን አልሐምዱሊላ በጣም በሌላው እይታ ሳየው ደግሞ በሳውዲ እይታ ስላየው ነው እንጂ ልክ በማንኛውም አረብ ሀገር በመዳም ቤት ሳየው እኔ አልሐምዱሊላህ ረቢል ዓለሚን ደስተኛ ነኝ። በቃ የተሟላልኝ ነኝ። ራሴንም አንዳንዴ ያን ያህልም ባይሆን ራሴን አዳምጣለሁኝ። ይኸው እንደምታዩኝ እናንተ ጋር መጥቼ አወራለሁ ባለኝ ሰዓት እና አልሐምዱሊላህ ይሄን ይመስላል ማለት ነው። ሌላኛው ሲቀጥል ማለት ነው ይሄ ማለት ዋና ያልኳቸውን ጥያቄ ነው ያመጣሁላችሁ። ሌላኛው ሲቀጥል 2 ዓመትሽን ከጨረሽ ትመለሻለሽ? አዎ እመለሳለሁ። ሶስተኛው ጥያቄ 2 ዓመትሽን ከጨረሽ መልሽልኝ የሚለው 2 ዓመትሽን ስትጨርሽ ትመለሻለሽ ወይስ ትቀጥያለሽ? ኢቃማ ምናምን እዚህ ማሰራት ትፈልጊያለሽ ወይ? እዚህ ዱባይ ኢቃማ ማሰራት አልፈልግም ማለት ምን መሰላችሁ፣ አጋጣሚ ተገንቶ በራሴ ሆኖ ኢቃማ ኢጃዛ ቤት ሆኜ ብሰራ ደስ ይለኛል። እሱን እፈልገዋለሁ። ግን እዚህ ቤት ሆኜ ወይም ደግሞ ሌላ ኮንትራት ቤት ሆኜ መቀጠል አልፈልግም። ይሄን ይመስላል። አልፈልግም፣ መቀጠል አልፈልግም አትሉም? ግን ኢቃማ ይዤ ከሆነ ኢጃዛ ቤት ተቀምጬ በሰዓት እገባለሁ፣ በሰዓት እወጣለሁ። ኖርማል ሀዋን አዝጃት የምኖር ከሆነ ራሴን አዝጃት የምኖር ከሆነ በደስታ እቀጥላለሁ። ምክንያቱም ዱባይ እንደዚህ ላለ ትመቻለች። በቃ ራሳችሁን ፈታ ታደርጉበታላችሁ። ለመዝናናትም ሆነ ለምንም ሆነ እኔ ሳልሆን ማንኛውም ሰው የሚመሰክርላት ናት። ዱባይ ማለት ሰው የሚዝናናባት ደስ የምትል አገር ናት ማለት ነው። እንደ መዳም ቅመም ሁኜ ሳይሆን እንደ ሀዋ ሁኜ ማለት ነው። እንደኔ በቃ ራሴን መዳምም በቃ ሁሏንም ሁኜ ራሴን ማስተዳደር ሰው ሁኜ፣ እርግጥ አሁንም ራሴን ያስተዳደርኩ ነው ያለሁት፣ ግን ታዝዤ በትዕዛዝ ነው የምኖረው። ገባችሁ? ግን ታዝዤም ሀዋንም ማስተዳደራት ከሆነ ደስ ይለኛል፣ እቀጥላለሁ። እድሉን ካገኛችሁ ደግሞ ተመልካቾቼ እንደው ቢገኝ እንደዚህ አይነት እድል ካለ ብታስታውቁኝ ደስ ይለኛል ማለት ነው በዚህ አጋጣሚ። ሲቀጥል ደግሞ ኢትዮጵያ ሂደሽ አየሽው ወርቅ እንግዛ ወይስ ቦታ እንግዛ? ትልቅ ጥያቄ ነው ይሄ። ግን አንደኛ ማድረግ የነበረብኝ ይሄን ነበረ። ጠቅለል አድርጌ እንዲመልሰው በዛ አድርጌ ብዬ ከኋላ አራኮት እንጂ ማለት ነው። ወርቅ እንግዛ ወይስ ቦታ እንግዛ አብለሽኛል የኔ ቆንጅዬ እህት ማለት ነው። ካየሽው ታስታውሻለሽ፣ ኢንሻአላህ ታይዋለሽ ብዬ ተስፋ አደርጋለሁ። ሁለቱም የራሳቸው የሆነ አላቸው። ገባሽ? ግን የምታስቀድሚው ነገር ቢኖር ማለት ነው የምታስቀድሚው ነገር ቢኖር በዛን ሰዓት ራሱን የቪዲዮ ሰራ ኢትዮጵያም ሳላየው በፊት ቤት ካገዛችሁ ወርቅ ግዙ ነው ያልኩት። ቤት ከሌላችሁ ደግሞ የሚቀድመው ቤት ነው። ለሰው ልጅ ትልቁ መሰረቱ ቤት ነው። ትንሽም ትሁን ትልቅም ትሁን
እንዳቅማችሁ ቤት ግድ ነው። ወርቅን ጥላ አታረጉትም፣ ወርቅን ወይም ደግሞ ቤት አታረጉትም፣ ወርቅን ደግሞ የህይወት መሰረት አታደርጉትም። ወርቅ ምንም ነው የህይወት መሰረት አይደለም። ወርቅ ጌጥ ነው እንጂ ዋነኛው መሰረት ለአንድ ሰው የህይወት መሰረቱ አይደለም። ወርቅ ማለት ጌጥ ብቻ ነው። ትለብሸዋለሽ፣ ታጌጭበታለሽ፣ በቃ ባለሽ ነገር ነው። መጀመሪያ ግን የሚቀድመው ሙሉ አካልሽና ቤት። በቃ ቤት ቦታ ልግዛ ካልሽ ቦታ ስትገዢ ቤት አለ፣ ቤት ትሰሪያለሽ። መጀመሪያ የምታስቀድሚው ነገር ቢኖር እህቶች አረብ ሀገር ያላችሁ በሙሉ ማለት ነው፣ መጀመሪያ ሳይረፍድባችሁ ቦታ ግዙ፣ ቤት ስሩ። እንደ አማችሁ በትልቁ አትንጠራሩ። የምመክራችሁ ነገር ቢኖር ውዶችዬ ማለት ነው፣ የመዳም ቅመም ሆናችሁ የምትሰሩ በትልቁ አትንጠራሩ፣ በአቅማችሁ ስሩ። ካለ ቦታው ካለ ትቀጥላላችሁ፣ ትሰሩበታላችሁ፣ ይሰራል እኮ። ግን መጀመሪያ ላይ እንደ አቅማችሁ አደረጋችሁ እንሰርጋችሁ 2 ክላስም ትሁን 3 ክላስም ትሁን 1 ክላስ ራሷን ብትሆን ቤት ስሩ። ምክንያቱም ቤት ማለት ነው በጣም ቤት ራሱ ስሙ ቤት ነው። በቃ ሁሉ ነገራችሁን፣ ገመናችሁን፣ ጸባያችሁን፣ በቃ ሁሉ ነገራችሁን ድብቅ ሽፍን አርጎ የሚይዘው ቤት ነው። እኔ ሳልሆን እኔን የምለው በቃ ከድሮ እናትና አባቶቻችን የሚሉት የሚናገሩት ነውና ከወርቅ ቤት ነው ቀዳሚው። ቦታ ይቀድማል የኔ ውድ። እሱን ከያሽ ግን ቤትሽን ከሰራሽ ቦታሽን ገዝተሽ ቤትሽን ከሰራሽ ልብስ ከምትገዙ ወርቅ ግዙ ነው ያልኩት እኔ። ልብስ አትግዙ። ልብስ ከምትገዙ ወርቅ ግዙ ነው ያልኩት በሰዓቱ ራሱ ማለት ነው። ቤት አትግዙ። ከቦታ ወርቅ ይበልጣል አላልኩም። አሁንም ቢሆን አልልም። ቦታ ግዙ፣ ቤታችሁን ስሩ። ከዛ ልብስ የምትገዙበትን ወርቃችሁን ግዙ፣ ልበሱ። በቃ ስትለብሱ ትለብሱታላችሁ። ወርቅ ደግሞ ሲለበስ ይለበሳል። ሲቸግራችሁ ግን ብድግ አድርጋችሁ አበድሩኝ የለ ሲቸገረኝ የለ ወስዳችሁ ከሽ አድርጋችሁ ትሸጡታላችሁ። ወርቅ በገዛችሁበት ሳይሆን አትርፋችሁ ነው የምትሸጡት። አትርፋችሁ እጥፍ ነው የምታተርፉት። ምክንያቱም ብገዙ አሁን ግራም በ350 ድርሃም ገዛችሁን። አሁን እንደዛው 300 ምናምን ድርሃም ነው እኔ በመገዛውበት ሳይሆን አሁን ላይ ባለ ድሮ ነው። አሁን ባለው 350 ድርሃም ገዛችሁን በል። ግን ስትሸጡት ያ እጥፍም ባይሆን በጣም ጨምሮ ነው የምትሸጡት። ከቸገራችሁ ትሸጡታላችሁ፣ ካልቸገራችሁ ግን ትለብሱታላችሁ፣ ታጌጡበታላችሁ። ባላችሁ ፊት ስትሆኑ፣ እናቶቻችሁ ፊት ስትሆኑ፣ ቤተሰብ ጋር ስትሆኑ፣ ሰርግ ሲኖር በቃ የሚያስደስት ነገር ሲኖር ስለብሱት የሆነ እዚህ ውስጣችሁ የሆነ ደስ የሚል ስሜት አለው። እኔ ወርቅ በጣም አድናቂ ነኝ። ወርቅ እወዳለሁ። ከምነግራችሁ በላይ ነው ወርቅ የምወደው። ከወርቅ ውጭ እጄ ላይ እንደምታዩት ምንም እጄ ላይ ምንም ላይ አላረግም። እኔ ብዙ ቪዲዮን አይታችሁ ከሆነ ሳረግ ወርቅ ነው፣ ካላረኩ አላረኩም። በቃ አርቲዎችን እንደዚህ ዛሬ ገዝቻቸው ነገ ለሚወርቁት ነገር ወጪ አላወጣም እና ወርቅ ነው በላጩ። አርቲ ወይም ልብስ አትግዙ እላችኋለሁኝ ውዶችዬ። ይሄን ይመስላል ስለ ወርቅ ያለው ነገር። አንደኛ ፓርት ነው። እቀጥላለሁ፣ ይቀጥላል። ቪዲዮ እንዳይረዝምባችሁ ፓርት 2 ብዬ እቀጥልላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀጣይ ጠብቁኝ።